ሰይጣን በአዲሱ ዙፋን ተቀምጧል። በመንግስተ ሰማይ የነበረው ጦርነት ከባድ ከመሆኑም በላይ ሽንፈትን አስተናግደዋል። እንዲናገሩ ጋበዛቸው። አንድ በአንድ ተነሱ። መጀመሪያ የተናገረው ሞሎክ ሲሆን ጊዜ ሳይባክን በሲኦል በታጠቁት አዲስ መሳሪያዎች በመጠቀም በመንግስተ ሰማይ ላይ ዳግም ጦርነት እንዲከፍቱ ጥሪ ያቀረበ። ልቡ በበቀል እሳት እየነደደ ሞት ራሱ ከዚህ ስቃይ የተሻለ ነው ሲል ተናገረ። እንደ ሞሎክ ከሆነ ከዚህ በላይ የሚያጡት ምንም ነገር አልነበር። ቀጥሎም ረጋ ያለው ተንኮለኛው ቤሊያል ወደፊት ቀረብ ብሎ ሌላ ጥቃት ቢሰነዝሩ ከሲኦል የከፋ ቅጣት ሊያስከትልባቸው እንደሚችል አስጠነቀቀ። ምናልባትም አምላክ አንድ ቀን ይቅር ይላቸው ይሆናል። ቤሊያል ትዕግስት እንጂ ሰላምን አልጠራም። በጊዜ ሂደት ምን እንደሚከሰት መጠበቅ ይሻላል ብሎ ተከራከረ። ቀጥሎ የተናገረው ጦርነትንም ሆነ እጅ የመስጠት ሐሳብን ያልተቀበለው ማሞን ነበር። ዳግመኛ ለአምላክ ላለመስገድ ወስኗል። ይልቁንስ ወንድሞቹ ሲኦልን እንዲቀበሉ በሲኦል ከሚያገኙት ሀብት መንግስተ ሰማይን የሚቀናቀን ንዑስ ግዛት እንዲገነቡ አሳሰባቸው። እስር ቤታችንን ለምን ወደ መንግስት አንቀይረውም አለ። ስለ ኢንዱስትሪና ራስን ስለማቋቋም ያለው አመለካከት ከብዙ የወደቁ መላእክት ከፍተኛ አድናቆትን አትርፎለታል። በመጨረሻም ቤልዘባብ ቆመ።